አሁን ቢሮ እኔ እና ኮምፒውተር ተፋጠን ቁጭ አለን ማለት ነው። ደሞዝ አይበቃም የዛን ጊዜ ምናምን እኮ በአቅሟ እኮ አትበቃም። ምልህ ለግብጦም አትበቃም። ግብጦ ስለ እንግዲህ ድሮ የምታደርገውን ነገር ታውቀዋለህና ብር የለኝም ነበርና ግን የቶሺባ ላፕቶፕ ኮምፒውተር ነበረኝና በቃ እሱ ነው ያለኝ። ምን በቃ ያው ሁሉ ጊዜ ደሞዝ ከፋይ 600 ብር ያበድራል። ደሞዝን ከፍለ 600 ብር ተበድረን ነው የምትሄደውና ታሎንም ብዬ ነው የጀመርኩት። ላፕቶፕ ያለችኝ ንብረት ትልቅ ንብረት ነች ባይዘው በዛ በድሮ ጊዜ ቢሆን እንትን ዳንቴል አልበሳት የምታስቀምጣት ነች እንደ ከጅማ ዩኒቨርሲቲ በኤሌክትሪካል ምህንድስና ተመርቆ ከ4 ሰዓት እስከ 7 ወር የሚወስድ ጊዜ በተለያዩ ካምፓኒዎች ተቀጥሮ ሰርቷል። የወር ደሞዝተኛ ተከፋይ ሁልጊዜ ደሞዙን በተቀበለ ቀን 600 ብር ይበደራል። ግን ለምን እስከ መቼ ብሎ ራሱን ጠየቀ። አስቦና ጠይቆ አልቀረም። የቅጥር ስራውን እርግፍ አድርጎ በመተው የራሱን ስራ መስራት እንዳለበት ለራሱ ደግሞ ደጋግሞ ነገረ። ዳሩ ገንዘብ የለውም። የነበረችው ብቸኛ አንጡራ ሀብቱ ቶሺባ ላፕቶፕን በመተማመን ብሪፍ ኬዝ አማካሪ መሆን አለብኝ ብሎ ስራ ቢጀምርም የሚያሰራው ሰው ሊያገኝ ባለመቻሉ በቃ የኤሌክትሮ ሜካኒካል ካምፓኒ መመስረት አለብኝ ብሎ ወደ ክፍለ ከተማ ሄዶ ሲጠይቅ ብቃት እንደሚያስፈልገው ተነገረው። የሚመሰርተውን ካምፓኒ ስታንዳርድ ለማሟላት ሰፊ ቢሮ፣ ጥራቱን የጠበቀ ወንበርና ጠረጴዛ፣ ከፍ ሲልም መኪናና ማሽን ማሟላትን የሚጠይቀው በመሆኑ የካፒታል መጠኑ የማይሞከር መሆኑን በመረዳት ብቃት የማይጠይቁ የሥራ ዘርፎችን ሲያጠና በጊዜው የኢንጂነሪንግና የኢንዱስትሪ ምርምር ስራዎች ብቃት የማይጠይቁ ሆነው አገኛቸው። ነገር ግን ያለችው ያቺ አንዷ ብቸኛዋ አንጡራ ሀብቱ ቶሺባ ላፕቶፕ ብቻዋን በብር ካልታገዘች ስራውን ማከናወን እንደማይችል ከግምት ውስጥ በማስገባት ውድ ጓደኛውና የድሮ የሥራ አለቃውን ከቀለቡ ቀንሶ የቆጠበውን 15000 ብር ብድር በመጠየቅ ቢሮ ተከራይቶ ፈቃድ አውጥቶ ስራውን ጀመረ። አሁን በቃ ያደኩት ፋብሪካ በበዛበት አካባቢ አቃቂ ነው። ከተመረኩ በኋላ ደግሞ በርካታ ፋብሪካዎች ላይ ተቀጥሬ ሰርቻለሁ። ስለዚህ እኔ የተፈጠርኩት ለዚህ ስራ ነው፣ መስራት እችላለሁ በሚል የሩቅ ህልም ተስፋና ወኔ ወደ ስራው በመቀላቀል ማንም ያልሞከረውን ማሽን አምርቶ ፋብሪካ የመገንባት ስራ እውን በማድረግ ለብዙ ኢትዮጵያውያን ወጣቶች ለአምራች ኢንዱስትሪ ዘርፉ መመንደግ ለሀገራችን የኢኮኖሚ እድገት ማሳያና በዘርፉ ለማደግ ህልም ለሰነቁ የአፍሪካ ሀገራት የይቻላል ስሜትን እየፈነጠቀ ካለውና የኢትዮጵያን የሚዲያ ሳተላይት ባለቤት ማድረግ የሥራ መዳረሻ ህልሙ ካደረገው የቢጂአይ ግሩፕ መስራችና ስራ አስኪያጅ ኢንጂነር ቢጃይ ናይከርነሬሽ ጋር ቆይታ አድርገን የህይወት ተሞክሮን አጋርቶናል። በቅርብ ቀን ይጠብቁ።